አብረን እየጮህን ከመምህራኑ ጋር ይሄ ነገር ትክክል እንዳልሆነ የትምህርት ስርዓቱን ክፉኛ እንደሚጎዳው ከመጀመሪያውም ዝግጅት ማድረግ ሲኖርባቸው እነኚህ ክልል የሆኑ ቢኮዝ በጀቱ ተመድቦላቸው እንደምታውቁት በፌደራል ደረጃ ለክልሎች ከሚመደቡ ነገሮች አንዱ የመምህራን ደሞዝ ነው። ፌደራል መንግስቱ ሰጥቷቸው ለሌላ ነገር ተጠቅመውበት ከሆነና በዛ ምክንያት ካልከፈሉ ዜን እነኛን መምህራን መክፈል ግዴታቸው። ይሄንን በካቢኔ ደረጃ እናነሳለን እኛ በቅርብ ፓርላማም ላይ ተንዶ ጠቅላይ ሚኒስትሩም አንስተውታል። ይሄ ምንም መክፈል ጥያቄም ውስጥ መግባት ያለበት ነገር ነው። መምህራን እንዲያውም ዘንቦብሽ እንኳን ዘንቦብሽ እንዲያውም ጤዛነሽ እኮ ነው ገና ደሞዛቸው አንሷልና መንገድ ተፈልጎ መጨመር አለበት እያልን በምናስብበት ጊዜ እንደውም ደሞዝ አልከፍልም ይሄ ፍጹም ተቀባይነት ያለው ነገር እኛ አብረን ነው የምንጠይቀው ከመምህራን ጋር ይሄንን ደግሞ አብረን የምንጠይቀው ዝም ብለን ለመምህራን ሴንሲቲቭ ስለሆነን ብቻ አይደለም። የትምህርት ጥራቱን እናሻሽላለን ብለን የምናስበውን የትምህርት ጥራት ያበላሽብናል። የትምህርት ጥራቱን ለማሻሻል አንዱ የመምህራንን ካፓቢሊቲ መጨመር ነው። በዚህ ምክንያት ነው ዘንድሮ ለመጀመሪያ ጊዜ 60 ሺህ ያህል መምህራንን ዩኒቨርሲቲዎች ውስጥ አውጥተን በዚህ ክረምት ትሬን እናደርጋለን። እንደ በፊቱ ዝም ብሎ ዲፕሎማ ዲግሪ እንዲያገኙ ሳይሆን በሚያስተምሩት ትምህርት ብቁ ሆነው እንዲገኙ ለማድረግ ነው። ይሄንን በሚቀጥሉት 3 ዓመታት ሁሉንም የኤሌመንተሪም የሃይስኩል መምህራንም እናሰለጥናለን ብለን እናስባለን። የመምህራንን ህይወት ማሻሻል የመምህራንን የማስተማር ብቃት ማሻሻል የትምህርት ጥራትን ለማሻሻል ሴንትራል ይሆናል።